ላይ ሲናገር ከህዝብ ስብሰባ እንዴት እንደወጣ ቪዲዮውም አላውቅም ምን ያህል እንደተመቱ ሁሉ ራሱ ጀነራል ዘውዱ እየመሰከረ ያለበትን ቪዲዮ ዛሬ ተመልክቻለሁ። ሌላው አብይ አህመድ ለወታደራዊ አዛዦች ክረምት ሳይገባ የአማራ ክልል ጦርነትን ማጠናቀቅ አለብን የሚል ነገር ተናግሯል። እንደምታውቀው እንግዲህ መሳይ ይሄ አስቸኳይ ጊዜ አዋጅ ከመታወጁ በፊት የታወጀ ጦርነት ነው። ኦልሞስት 9 ወር አልፎታል። እንዴት ህዝብ ላይ ጦርነት ይታወጃል ሲባል ወዲያው ካወጀ በኋላ ነው አስቸኳይ ጊዜ አዋጅ አወጀው። ቀጠለና አንደኛው ዙር አለ። ቀጠለና ሁለተኛው ዙር በጎጃም አደቀላቸው አለ። ሶስተኛው ዙር አራተኛው ዙር እያለ በሁለት ሳምንት ትጥቅና ቀበቶ እናስፈታለን ያሉት ጦርነት አጣብቂኝ ውስጥ አስገብቶ መጨረሻ ላይ መውደቂያቸው በደረሰበት ሰዓት ላይ አሁን ደግሞ ክረምት ሳይገባ ይሄን ነገር በቶሎ ማጠናቀቅ አለብን የሚል ትዕዛዝ ማስተላለፉን ምንጮቻችን ለኛ ለሚዲያችን የሚቀርቡ ታማኝ ምንጮቻችን ያደረሱን መረጃ አለ። ሌላው የአፍሪካ ህብረት ዛሬ በዚህ እንደሚያሳስበው በራያ አላማጣ የተፈጠረው ውጥረት መግለጫ አውጥቷል። ሁሉም ኃይሎች ከትንኮሳ እንዲታቀሙ የፕሪቶሪያውን ስምምነት እንዲያከብሩ የሚል መግለጫ አውጥቷል። ቲፒኤልኤፍ ለአሜሪካ ድምጽ ራዲዮ የቲፒኤልኤፍ ቃል አቀባይ የኮሙኒኬሽን ቢሮ ቃል አቀባይ ምላሽ ሰጥተዋል። ትጥቅ የማስፈታት ጉዳይ በተመለከተ ሙሉ በሙሉ ያልፈታ ነው የአማራና የኤርትራ ኃይሎች በግዛታችን ውስጥ ስላሉና ስላልወጡና ስጋት ስላለብን ነው በሂደት ቀስ እያልን የምንፈታ ይሆናል የሚል ምላሽ የሰጡበት ሁኔታ ነው ያለው። በዋነኝነት መሳይ አሁን የደረሱኝን እንዳላንብባቸው ካልከኝ ከአዲስ አበባ የደረሱኝ 3-4 መልእክቶች አሉ። ምንድነው የሚሉት? ምናልባት ደረጃ በስፋት እንገባበታለን፣ በሰፊው ታነሳለህ። እንደው አንተ ወደኔ መረጃዎች ከመሄዴ በፊት አንተ ያነሳቸው ላይ አስተያየት ለመስጠት ያለው መረጃውን በተመሳሳይ እኔም እየተቀበልኳቸው ስለሆነ የባህር ዳሩ ላይ አንስታል። የባህር ዳሩ ላይ ከግብር ጋር በተያዘ ብልጽግና የፈረሰ ፓርቲ ነው። በአማራ ህዝብ ዘንድ ምንድነው ማንገቻዬን በጥሻለሁ ብሎ የአማራ ህዝብ ከብልጽግና ጋር ያለውን ትስስር በጥሶታል። ይሄ ቆየ። ይሄ ከሆነ ዛሬ ለምንድነው ለማንፈልገው እንዲመራ ለማን ፍቃድ ላልሰጠነው አገዛዝ ግብር የምንከፍለው የሚል የህዝብ ስሜት አለ፣ የህዝብ ቁጣ አለ። ያንን ተከትሎ እንግዲህ የፋኖ አመራሮች ይሄንን ግብር ለማስከፈል የአስገዳጅ ሁኔታ ባመጡ የብልጽግና አመራሮች ላይ እርምጃ እየወሰዱ ነው። በተከታታይ የርምት ብሎ የሚገልጹት ግን እርምጃ ተብሎ በሰፊው እየተነሳለው የነሱ ጥቃት ነው እየተሰነዘረ ያለው። ባህር ዳር በዚህ ሁኔታ ውስጥ ያለች ከነገና ትላንትና ነው የአየር መቃወሚያውን እንደዚሁ በፋኖች ጥቃት የተሰነዘረበት። በዚህ ወቅት ላይ ከፍተኛ የሆነ ጉዳት ባገዛዙ ላይ መድረሱን የተሰማው። ሌላው እዛው ባህር ዳር አቅራቢያ ቀደም ሲል አንተ የአሚኮ ብለህ የገለጽከው በአሚኮ በኩል ወይም በፌደራል በኤፌድሪ መከላከያ ድረገጾች ላይ ወይም ፌስቡክ ገጾች ላይም ዜና ወጥቷል። በመሸንቲ አካባቢ 3 የፋኖ አመራሮችን ደመሰስን ከሚል ዜና ጋር ነው አንድ ክላሽ እና አንድ ፎቶግራፍ የዘመነ ካሴ የጀርባ የመታወቂያው የጀርባ ያለበትን ያወጡትና ይሄን በተመለከተ ወደ አካባቢው ደውለን ከፋኖች ጋር ውጊያ ነበር ወይ እዛ አካባቢ ብለን ጠይቀን ነበር። አይ ውጊያ አልነበረም፣ የሆኑ ሰዎችን ለመያዝ መጡ፣ ሲቪሊያን ወይም ደግሞ ንጹሃን ሰዎችን ገድለው ሄዱ፣ ከዛ በተረፈ ከፋኖች ጋር የተደረገ ምንም ውጊያ የለም የሚል ነው። አንተ እንዳልከውም ድል ጠምቷቸዋል። እዚህም እዛም በሌለ የድል ዜና ደጋፊዎቻቸውን ለማጽናናት የሚያደርጉት ጥረት አሁንም እንደቀጠለ የሚያሳይ ነው። ሌላው ከአድማ በታኝ ጋር ያነሳው ነው። ይሄ የአድማ በታኝ የልዩ ኃይል እንደዚሁም የሚሊሻ ሰራዊት በየአቅጣጫው እየተበተነ ነው። አውዱን እየተወ ወደ ፋኖ የሚገባለ ወደ የቤተሰቡ የሚድም እንዳለ ነው የሰማነው። ይሄም በሰሜን ሸዋ በስፋት እንደተከሰተ ሰምተናል። ሌላው ወታደሮች አይተ እንደሆነ በራሳቸው በቪዲዮ እያነሱ ጦርነት ሰለቸን፣ ጥይት ጩኸቱ ሰለቸን፣ ይሄ ጦርነት መቼ ነው የሚያበቃው የሚል መልእክት በተለያዩ የፌደራል ፖሊስና የመከላከያ ሰራዊት አባላት እየወጣን ያለው። ይሄን ተከትሎ አንድ የፌደራል ፖሊስ አባል ይሄን ማድረጉን ተከትሎ እርምጃ ተወስዶበታል የሚል ነው። በእርግጥ ማረጋገጫ አላገኘንም። ይሄን በማድረጉ እንደዚሁ እርምጃ እንደተወሰደበት ነው የተገለጸው። ሌላው ያነሳው የአብይ መግለጫ ነው። እሱን በኋላ ላይ በስፋት እንመጣበታለን። እኔ ጋር ያሉት ዜናዎች ከአማራ ክልል ውጭ ያለው ባለፈው በዲላ ዩኒቨርሲቲ እና በወላይታ ዩኒቨርሲቲዎች ላይ የተለጠፈው ማስታወቂያ ታስታውሰዋለህ? የምግብ አገልግሎት ለውጥ መደረጉን የሚገልጽ ነው። የዲላ ዩኒቨርሲቲ ላይ ያንን ማስታወቂያ ያወጣውን የተማሪዎች አገልግሎት ኃላፊን ከስራ ማገዳቸውን
ዛሬ ሰምተናል። ያለ ዩኒቨርሲቲው ፕሬዝዳንት ፍቃድ ለምን ይሄንን አወጣህ በሚል የተማሪዎች አገልግሎት ኃላፊው ከስልጣን ወይም ደግሞ ከስራ መታገዱን ያገኘነው መረጃ ያመለክታል። ኋላ ላይ የምናነሳው ቢሆንም በአዲስ አበባ ውጥረቱ በከፍተኛ ሁኔታ ጨምሯል። አገዛዙ አንድ ጥቃት ሊሰነዘር ይችላል አዲስ አበባ ላይ የባለፈው የናሁሰናይ አይነት ጥቃት ይኖራል በሚል ስጋት ከፍተኛ የሆነ ዝግጅት እያደረገ ነው። ከሶማሌ ክልል፣ ከሲዳማ ክልል፣ ከኦሮሚያ ክልል የልዩ ኃይል አባላትን አዲስ አበባ በተለያዩ አካባቢዎች ማሰማራቱን ነው ያገኘነው መረጃ የሚያመለክተው። ሙሉ በሙሉ የኦሮሚያ ልዩ ኃይል ኦሮሚያ ክልልን ለኦሮሞ ነጻነት ሰራዊት ለኦነግ ሸኔ ብለው እነሱ ለሚጠሩት አሳልፈው በመስጠት ወደ አዲስ አበባ ገብተዋል። እንግዲህ የአዲስ አበባ ጉዳይ አሁን በስፋት እየተነሳ የሚገኝ ነው። ምክንያቱም እስርና አፈናው በጣም ተቀጣጥሎ ወይም ተባብሶ እየታየን ያለው። ሌላው አዳነች አቤቤ ዛሬ ለምክር ቤት ሪፖርት አቅርባለች። 5130 ሰዎች ናቸው በልማት የተነሱት። ከነዚህ ውስጥ 4000 በላይ የሚሆኑትን ካሳ ከፍለናል፣ ምትክ ቤት ሰጥተናል የሚል ነገር አንስታለችና እጅግ የሚያሳዝን ነው። ከፍተኛ ቁጥር ያለው ሰው የተፈናቀለው አሁን እሷ ከጠቀሰችው ምናልባትም ከ10 እና ከ20 እጥፍ በላይ የሚሆን ሰው በተፈናቀለበት ቁጥሩን በማሳነስ ከ90 በመቶ ለሚሆኑት ቤቱን ምትክ ቤቱን ሰጥተናል የሚል ሪፖርት ነው ያቀረበችው። ምናልባት ከውስጥ መረጃ እንዳገኘ ነው ድንገተኛ መሆኑን ዛሬ ገና በጀት እንዲጸድቅላት ጠይቃለች። በፊት የታቀደ እንዳልሆነ ድንገት የታሰበ መሆኑን የሚያጋልጥ ነገር ነው ዛሬ ያደረገችው። ምክር ቤቱ እቅዷን ገና ሰምቶ በጀት እንዲያጸድቅላት የጠየቀችበትን መድረክ ነው ዛሬ ያየ ነው። ምናልባት ደረጃ ወደ አንተ ልምጣና ቀሪ መረጃዎች ካሉ ታካፍለናለህ። እንግዲህ ቀሪ በዚሁ አዲስ አበባ ዙሪያ የዘረጋሁት ቅድም አርቲስቶች በተለየ መልኩ በብዛት እየታሰሩ ነው። ለምን እንደሆነ አላውቅም። በማይገናኝ ነገር አዲስ ዓለምን አስተዋት ሰንብተዋል።